ስብዕናን በተመለከተ ከዲሲፕሊን አንስቶ ማረም ማነጽ ሰውን እንዴት ማረም ማነጽ እንዳለባቸው መጀመሪያ እነሱ ታንጸው ሰውን እንዴት ያንጻሉ የሚለውን ነገር እሱንም በደንብ በተገቢው አስጨብጠናል ማለት ነው። አንድ ታራሚ ወደ ፍርድ ቤት ሲሄድ ወይም ወደ ተለያዩ ነገሮች ሲሄድ እንዴት መፈተሽ እንዳለብን ሰብአዊ ክብሩ በጠበቀ መልኩ። ስለዚህ እነዚህ ስልጠናዎችን ሰጥተን ፖሊሳዊ ስነ ምግባርም ስልጠና ተሰጥቷቸዋል። ትምህርት ላይ ፖሊሳዊ ስነ ምግባር ምክንያት አሰልጣኞቻችን መምህራኖች በስነ ምግባር የታነጹ ስለሆኑ የእነሱን እየያዙ ሰላምታ መስጠት እንዳለበት ማንኛውም ነገር ቻሌንጅ ቢገጥመው እንዴት አድርጎ ማለፍ እንዳለበትም አጠቃላይ ስልጠናዎች ተሰጥቷቸዋል ማለት ነው። ከአመጋገብ ጭምር ስነ ምግባርን በተመለከተ የስነ ምግባር ትምህርት እንደዚሁም ደግሞ የማረም ማነጽ አጠቃላይ መርሆች እና ወደ ስራ ሲወጡ ስለሚጠብቃቸው ተልእኮ በተመለከተ በቂ የሆነ ትምህርትና ስልጠና አግኝተዋል። በዚህ ቆይታቸው ስነ ምግባርን በተመለከተ ደግሞ በተለየ ሁኔታ እንዲሰለጥኑ ተደርጓል። ከራሳችን አሰልጣኞችም ከሌሎችም ከጸረ ሙስናና ስነ ምግባርና ጸረ ሙስና ኮሚሽን ጋር በመተባበር ይህን በአግባቡ የሚያስተምሩ አስተማሪዎችን መጥተው እንደገና ደግሞ የአእምሮ ውቅር ስልጠና የማይንድ ሴት ስልጠና ሁሉ እንዲወስዱ ተደርጓል። ሀገራቸውን እንዲወዱ የሚያስችላቸው ወይም ደግሞ የሀገራቸውን ፍቅር እንዲኖራቸው የሚያስችላቸው አጠቃላይ ስልጠና እንዲወስዱ ተደርጓል። ስለዚህ ስነ ምግባር አልፎ አልፎ የሚከሰቱ አንዳንድ የስነ ምግባር ችግሮች አሉ። በእነዚህ በሚከሰቱ የስነ ምግባር ችግሮች ላይ ኮሚሽኑ በፍጹም ምህረት አያደርግም። ያለመደራደር እርምጃ በመውሰድ ለማስተካከል ነው የሚሰራው። እነዚህ አዲስ ተመራቂዎች ደግሞ ያው ወደ ስራ ሲገቡ ይሄኛው የስነ ምግባር ጉዳይ ትልቁ መስፈርታቸው እንደሆነ በስልጠና ጊዜ እንዲያውቁት እንዲገነዘቡት ተደርጓል ማለት ነው። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። ቀጣዩ ፕሮግራማችን ግለ ታሪክ ነው። በሴቶች ማረሚያና ማረፊያ ማዕከል የምትገኝ ሴት የህግ ታራሚ ግለ ታሪኳን የማረሚያ ቤት ቆይታዋን አካፍላናለች። እሱን ተከታትለን ተመልሰን እንገናኛለን። እናት በብዙ መስዋዕትነት አሳድጋለች። ነገን ለራሷም ለቤተሰቧም የተሻለ የማድረግ ተስፋም ተጥሎባት ነበር። ግን ያ አልሆነም። ሰው ውሎውን ይመስላልና ከክፉ ገጠመች። እድላይ ተላምረው እባላለሁ። የህግ ታራሚ ነኝ። አዲስ አበባ ነው የተወለድኩት። ሰፈሬ ቀጨኔ ይባላል። ለ12 ዓመት ያህል እናትና አባቴ አብረውን ያሳደጉኝ። ከኔ ታናናሽ 2 ወንድሞች አሉ እና ከ12 ዓመት በኋላ አባቴ ሞቷል እና እናቴ ናት ያሳደገችኝ እስከዚህ እድሜ ድረስ። እስከ 9 ተምሬያለሁ። በመሀል ላይ አጉል እድሜ ላይ ትምህርቴን አቋርጫለሁ። ትምህርት ቤት ያቋረጥኩት ዱርዬ ሆንኩ፣ ከማይሆን ሰዎች ጋር ገጠምኩ። ይሄ ነው ማልልሽ ታሪክ ውስጥ ገባሁ። የማይሆን ላይፍ ውስጥ ነበር የነበርኩት። በሰዓቱ ትምህርቴንም ላቋርጥበት የቻልኩበት ምክንያት ያ ነው። ቤተሰብ ለመርዳት አይደለም እዚህ ወንጀል ውስጥ የገባሁት። እናቴም አታውቅም ነበረ እዚህ ወንጀል ውስጥ መሰማራቴ። እምወጣው ለሊት 9 ሰዓት ነበረ። በዛ ሰዓት ስወጣ ለእናቴ ሌላ ስራ እንደምሰራ ነው የምነግራት። እናት ናትና መቼም ትረዳለች። ልጄ እዚህ ወንጀል ውስጥ ትገባለች ብላ አታስብ። ቢያንስ ለ6 ወር ለ7 ወር ያህል እናቴ ሸውጃታለሁ። ለሊት ነው የምወጣው። የምገባው 2 ሰዓት 3 ሰዓት ነው ጠዋት ላይ። ለሊት ወጥቼ በአጋጣሚ ክስተት እናቴ ከመኪና ጠባቂዎች ይህን እንደምሰራ ሰማች። ከዛ እናት ናት መቼም አዘነች። እኔን ለመመለስ ብዙ ነገር አደረገች። እኔ በዛ ሰዓት ላይ ገንዘቡ ስለሚያጓጓኝ ገንዘቡ ጠቅሞ ስለታየኝ ወንጀሉ ልተው አልቻልኩም። የእናቴን ምክር መስማቴን ተው። ወንጀል ማህበራዊ ክስተት ነው፣ ግን ደግሞ የህግ የበላይነት ከሁሉ በላይ ነው። ማንም በሰራ ወንጀል ህግ ፊት መቆሙ ግድ ነው እና ህግ ፊት ቀረበች። 2015 8ኛው ወር ላይ በአጋጣሚ ለሊት 9 ሰዓት ነበር ወጣሁት። ከዛ በዛው በወጣሁበት ሰዓት ነበር የቀረሁት። ለ3 ቀን ያህል ቤተሰብ አያውቅም ነበር እንደታሰሩ። ያስጠላ ነበር የነበረው ሁኔታ ምናምን። በ3ኛ ቀኑ በአጋጣሚ ፍርድ ቤት ሲቀርብ ነው ሰው አይቶኝ ለእናቴ የተነገራት። እናቴ እንደነገርኩሽ 8 ዓመት 9 ዓመት ያህል ብቻዋን ያሳደገች። የማይሆን ሆና የማይሰራ ሰርታ ነው እናቴ ያሳደገች።
ወንጀል ፈጻሚው የወንጀሉን የጉዳት ጥግ ላይረዳው ይችላል። ሆኖም ሁሌም ከወንጀለኞች ጀርባ ልቡ የቆሰለ አካሉ እየጎደለ እስከ ወዲያኛውም ከዚህች ዓለም የተሰናበተ ተጎጂ ይኖራል። ሆኖም የህግ የበላይነት ሲረጋገጥ ሁሉም በሰራው ወንጀል ተጠያቂ ይሆናል። እዛው ጣቢያ ሆኜ ሌላ ክስ መጣብኝና በዛም ክስ በዚህም ክስ እቀርባለሁ። እየቀረብኩ ማረሚያ ቤት መጣለ። በሁለት ወር ጣቢያ ቆይተን በ10ኛ ወር ማረሚያ ቤት መጣ። ማረሚያ ቤት ከመጣሁ በኋላ እየተከታተልኩ ነበር። መጀመሪያ አንደኛው ብይን ተሰጠኝ። ኮልፌ ቀራኒዮ ነበረ። አንደኛው 4 ዓመት ከ5 ወር ብይን ሰጠኝ። ከዛ ከጓደኞቼም ተነጥዬ እኔ ከቀጠሮ ክልል ወደ ፍርደኛ ክልል ወረድኩ። ከእነሱ መነጠሉ ለእኔ ይከፋኛል። ከእነሱ ተነጥሎ የኔ ክስ ብቻ መሆኑም እሱም ያምሻል። መቼም እንደ ሰውኛ ከአባሪ ጋር መተሽ እዛ በቃ የማይሆን ነገር አደረግኩ። ራሴ ላይ ምናምን ብዙ ነገር ሞከርኩ። በሰዓቱ ሰው ለሰው መድኃኒት ነው። እዚህ ግቢ ውስጥ እንደምታየው አይደለም እንጂ እዚህ ያለ ሰው በጣም ጥሩ ሰው ነው። ከዛ ተፈርዶብኝ መጥቼ ያንኛው ደግሞ ብይን እየጠበቅኩ እየተከታተልኩ አሁን በቅርብ እንዳነገርኩሽ ተበየነብኝ 18 ዓመት ከ5 ወር ሆነ። አልተጣመረም። ይግባኝ ይቀንስልኛል ብዬ አስቤ ነበረ። ይግባኝም ሳይቀንስ ቀረ። ይጽናለ አለው ስራ ስራለው እና ወንጀል አስከፊ መስሎ ይታየኝ ነበር። በሳዛት ወንጀል በምሰራበት ሰዓት ይሄን ያህል ታስሬ ዋጋ ከፍልበታለሁ፣ ማረሚያ ቤትን አይበታለሁ ብዬ አስቤ አላውቅም። ወንጀል በሁለት በኩል የተሳለ ሰይፍ ነው። ተጎጂው ብዙ ነው። ብዙ ተስፋ የተጣለባት ልጅን ማረሚያ ቤት ለዓመታት እንድትቆይ የሚያደርግ ወንጀልን መፈጸሟን እንደ መስማት ለቤተሰብ ስብራት የለም። በወቅቱ ማዛሬ ስትመጣ ሰው እልል የሚባልለት ወልዶና አግብቶ ነው ይባላል። እናንተ ግን ታስራችሁ እልል ይባልላችሁ። በቃ እናቴ አሁን ድረስ ስትመጣ እናቴ ንዴቷ ስላልወጣላት በቃ ወደ ስድብ እንጂ ወደ ምክር አልገባም። እኔ እንጃ ለዓመት ቀጣኛለች። ቤተሰብ ሳመጣል ማረሚያ ቤት ማለት ነው። በቃ ከመበሳጨት ብዛት ለዓመት አልመጣችም። በቃ ለፍተሽ አሳድገሽ እማዩን ደረጃ ሰው ሲደርስ ታዝኛለሽ። መቼ በጣም እናቴ ተበሳጨች። እናቴን አሳዘው። እናቴ ከኖረችበት ግቢ በእኔ ምክንያት ተፈናቅላ ወጣለች። እናቴን በማሳረፍበት ሰዓት እኔ ግን ወደ ወንጀል ተሰማራሁ። ወንጀል ተሰማርቼ ለእናቴ አይደለም ገንዘቡም ሲገባ የነበረው ለራሴ ነበር ሰው ሁሉ የነበረው። እንደነገርኩሽ ከልብስ ከመዝናናት ከመጠጥ አልፍ እንደማልኩሽ ስራ እሰራለሁ። ማህበራ ላይ ተደራጅቼ 1 ዓመት ሆኖኛል። ወደ ስራ የገባሁበት 4 ዓመት ከ5 ወር ተፈርዶብኝ ከመጣሁ በኋላ ቁጭ እላለሁ ብዙም እና አንድ ጓደኛ ነበረች። ከእሷ ጋር ስለሆነ ለምን ማህበራት አገቢም ቁጭ ከምትይ ያም ብዩኑን እስከምታገኝ መረጋጊ ሆንሻላለች። ከዛ አደራጇንም ስጠይቃት ሻለችኝ። ወደ ማህበራት ተደራጅቼ ጁስ ቤት እሰራለሁ። 1 ዓመት ከምናምን ነው። ለምፈልገው ነገር አውሏለሁ ገንዘቡን። በዚህ ሰዓት ላይ አማራጭ በሌለኝ ሰዓት ላይ ይሄ ገንዘብ ጠቅሞኛል ለእኔ እና በዛ ሰዓት ላይ በተደራጀሁበት ሰዓት ላይ ገባሁ ወደ ውስጥ። ጥሩም ናቸው። እናቴን አጣኋት። ግን እዚህም ደግሞ የእናት ሰው አለ። እናት የምትይው ሰው አለ እዚህ ቤት ውስጥ ባለሽበት ሰዓት እናት የምትይው ሰው ነው ውስጥ ያለው። በሰሩት ወንጀል መጸጸት፣ ዳግም ወንጀልን ላለመስራት መጸየፍ ሰዋዊ ባህሪ ነው። ዋጋ የከፈለ ቤተሰብን፣ ተጎጂ ማህበረሰብንና መንግስትን በይፋ ይቅርታ መጠየቅ ደግሞ የመታረም ምሳሌ ነው። ትንሽም ነገር ቢሆን ወንጀል ነው። በሰዓቱ የሰው ገንዘብ መቼም የአንድ ሰው ገንዘብ እንደ ራሴ አድርጌ መጠቀም ማለት ከባድ ነው። በሰዓቱ በሰው ገንዘብ ላይ ነው የተጫወትኩት። ብዙ ሰው በድያለሁ አምናለሁ። በቁጥር አይደለም ህዝብ ነው የበደልኩት። እኔ ሰውንም ይቅርታ መጠየቅ ነው የምፈልገው። እናቴንም አሳዝኜ ሰውንም በድዬ ነው የገባሁት እዚህ ውስጥ። እኔ ለራሴ ደስታ ስል የሰውን ደስታ ነጥቄያለሁ። ዛሬ እኔ ያንን ብር እደሰትበታለሁ። ያ ሰው ግን
ኬት እንዳመጣው ስንት ተሰቃይቶ ነው የአንድ ነገር ለመግዛት እንደሚሞክር አውቃለሁ። ለምን እኔም ስላየሁት በሰዓቱ። ግን በወንጀል ምክንያት ወጣቱ ወንጀል ባይሰራ ስርቆት ላይ ባይሰማራ ባይነኝ። ወንጀል አስከፊ እንደሆነ እኔ ማረሚያ ቤት በመግባቴ ብዙ ነገር አጥቻለሁ። እናቴን አጥቻለሁ። ያሰብኩትን አላማ ተሰናክሎብኛል። አላ አግብቼ በሞለጅ ሰዓት ማረሚያ ቤት ያለሁት እና ከምንም በላይ ቤተሰብ ማጣት ይከፋል። ለአንድ አመት መቀጣት ማለት ከባድ ነው መቼም እናት እህት ወንድም ሳታይ እና ወንጀል አስከፊ ነው። ከብዙ ነገር ያሰናክልሻል።